አልገባኝም በአጋጣሚ አንዳንዴ ሁሉ ነገር አትከታተልምና አመልጦኛል። በእውነት አድማጮች በጥሞና ሊሰሙ የሚፈልጉት የመጀመሪያ ነገር በኋላ ላይ 7 ሰዓት ላይ የዚህ የፈረደበት ዓለም አቀፍ ጉዳይ አለ። እየተዘጋጀ ያለው ነገር ከባድ ነው። ምንድን የሆነው ከሞሮኮ ወደ ስፔን? ከሞሮኮ ወደ ስፔን ሰሞኑን በጣም አስገራሚ የሆነ የስደተኞች ፍልሰት ነው በስፋት የታየው። ከ30,000 በላይ ሰዎች አንድ ጊዜ ጥሰው ነው የገቡት። ከ50,000 በላይ ወሩ አረጋግጥላለሁ። በጣም ደግነቱ አሁንም እዛ አካባቢ ያሉት የስፔን ወታደሮች ሰዎችን እየያዙ ወደ ሞሮኮ መመለስ ጀምረዋል። እየገቡ ነው ስቲል፣ ግን ደግሞ የተያዙት ደግሞ ተመልሰው ወደ ሞሮኮ እየሄዱ ነው። ግን በጣም የሚያስገርመው በዚህ ደረጃ የስደተኛ ፍልሰት ታይቶ አይታወቅም ባለም አቀፍ ደረጃ። ራሱ ቪዲዮውን ስትመለከተው የዘለሉ ወጣቶቹ ሴቶቹ ተላለ የዘለሉ በቀጥታ ወደ አጥሩን እየተሻገሩ ይሄ የምናውቀው ጤናማ የኢኮኖሚ ስደት ነው። አልገባኝም። ኦፍ ኮርስ ኢኮኖሚ ነው የሚሆነው። ሌላ ምን አለ? ሞሮኮ የተረጋጋ ፖለቲካ ያላት ሀገር ነች እስከሚታወቀው ጊዜ ድረስ። ግን ኢኮኖሚውን እንግዲህ ማንቀሳቀስ አልቻሉም ማለት ነው። በአብዛኛው የሞሮኮውያን እኮ እዛ ተሻግረው ስፔን እና ፖርቹጋል ነው የሚሰሩት እኮ። አሁን እዚህ ዓለም ዋንጫ ላይ ራሱ እኮ የታዘብነው ነገር አለ እኮ። የዓለም ዋንጫ የሞሮኮ ተጫዋቾች በአብዛኛው ፈረንሳይ የሚጫወቱ ናቸው፣ ስፔን የሚጫወቱ ናቸው። ብዙዎቹ እዛ የተወለዱ ናቸው የሚልም ነገር አለ። ቤተሰቦቻቸው እዛ ናቸው ያሉት የሚል ነገር አለና ከፍተኛ የኢኮኖሚ ችግር አለ ሞሮኮም። እና ይሄ የምትመለከተው ነገር ወደ አውሮፓ የመሻገሪያ መንገድ ማለት ነው። ካርታው ስንመለከተው ከሞሮኮ ወደ ስፔን 14 ኪሎ ሜትር ነው የሚለው እኮ። ምን አላት? በጣም ትንሽ ነው። ልብ ላለው ወደ ስደት ለወጣ ወጣት ምን አላት ነው። እኔ አሁን ይሄ መሰረት ለምሳሌ ሞሮኮና ስፔን ቴክኒካሊ ጎረቤታሞች ናቸው። በጣም ቅርብ ናቸው፣ ጎረቤታሞች ናቸው። ግን በእነዚህ በሁለት ጎረቤታማ ሀገሮች መካከል ያለው ልዩነት ደግሞ በሲኦልና በገነት ማለት ነው። ባይሆን ያው ሁሉ ሰው እየዘለለ ሲሄድ ተመለከታችሁ። በቀጣ ወደ ገነት የመግባት ጉዞ ወደሱ ምንድነው አሁን መሬቱ ችግሩ ማለት ነው። አፍሪካ አሁን ስታያቸው ጎረቤቶች ናቸው። እነዛኞቹ አንደኛው ዓለም ሀገሮች ናቸው። እዚህ ጋር ደግሞ ያሉት ሶስተኛው ዓለም ሀገሮች ናቸው። ያው ኢኮኖሚው ነው የሚሆነው እኮ ሌላ ምክንያት የለውም። በመልክ በቁመና ስትመለከታቸው ስደተኛ መሆናቸው የሚለዩት እነሱ ናቸው። እዛ ጠቅላላ ነጩ ህዝብ ወደዛ የአረቡ ህዝብ ወደዛ የጎረፈ ሲሄድ ነው የምትመለከተው እንዳለ። እና የኢኮኖሚ ችግር ካልሆነ ደግሞ ስፔንም የራሷ ችግር አለባት እኮ። አሁን እቺ የተባለችው ከተማ ሲቲ ናት የምትባለው ከተማ ከግማሽ በላይ የሚሆነው ስደተኛ ተጠቀለቃት የሚባለው ከነዋሪው ህዝብ በላይ ሆኖ እኮ እዛ ጎረቤት ብቻ እዛ ነው ያለችው። አይ አነስተኛ ህዝብ ነው እንጂ ያለው ትንሽ ህዝብ የሚኖርበት የወደብ ከተማ ነች። ያቺ ጅብራልታር አለች አይደል? ያቺ ማሳለፊያ የጅብራልታር ሮክ። እሺ የእንግሊዝ ነው እኮ እሱ አይደለም ጅብራልታር ተወች እንደ እንግሊዝ ይመስለኝ ነበር። እንግሊዝ ብዙ መሬት እኮ ይሷ ነው ይላታሉ እንዴ። ፀሐይ ማጠልቀው ለዚህ መስሎኝ እንግሊዝ አራቱም ማጣጫ እዛ ፎክላንድ ድረስ 14,000 ኪሎ ሜትር ዞራ የያዘችው ለዚህ አይደል? ያያዘችው ምን ቢሆን እንደው ነቃው ነው ማለት አሁን እኮ አናዘር እኮ ሌላኛው ሆርሙዝ እኮ ነው ይሄ አሁን የምንለው ቦታ እኮ። ምክንያቱም ሜዲትራኒያን እና ወደ አትላንቲክ ማቋረጫ ነው የስፔን እና የሞሮኮ ድንበር። እሺ በዛ ከተዘጋ ያቺ ከተዘጋች መርከብ ማለፍ አይችልም። በቃ ዋናው ቁልፍ ቦታ ነው። ኦኬ። እና የወደፊቱ ሆርሙዝ ብለን ያዘ እሱ ቆይ አሁን ይሄ የ60,000 ሰው ፍላት ይሄ ታስቦ ታቅዶ ዝግጅት ተደርጎ እዚህ ቦታ እንገናኝ፣ ከዛ በኋላ ልክ ፊሽካ ሲነፋ ሆ ብለን እንገባለን ብለው ነው ወይስ ምንድን ነው? እንግዲህ የሚነሳው ነገር የስፔን ፍርድ ቤት ልክ እንደ አሜሪካ ጠረፍ ላይ ያሉት ሚያሚ ያሉ አይደል ፍርድ ቤቶች አሉ። ልክ ተሻግረህ ስትገባ የአሜሪካ ህግ ነው ምንድነው የሚለው መሬቷን ከረገጥክ አሜሪካዊ ነህ። አሜሪካዊ ሳይሆን መብት ይኖርሃል። ከዛ ሰዓት ጀምሮ ገና አቤቱታን የማቅረብ መብት አለ። እንደ ሰው ትቆጠራለህ። ቤዚካሊ አሁን ሰው ነህ እዛው። ስለዚህ ኮሆ እንዲህ የሚካካ የለም። ይሄ በቃ የአሜሪካ ህግ መቼም ደስ የምትለው ይሄ ነው። እሺ ልክ መሬቱ ስትረግጥ ነው ከትራምፕ በፊት ማለት ነው።
መሆን አለ ሁሉ ነገር እንደዛ ማለት ያለብን መሰለኝ። ግንቦ አያስገባህም ብዬ ነው። እሺ ቀጥታ ማን አድርሶ አሁንማ ግን ከገባህ ግን በቃ ሁሉ ነገር ታየለ መብት ይኖርሃል ነው። ምንድነው ለምንድን ነው የመጣው ጌታዬ ምናምን ሁሉ ትባላለህ ማለት ነው። አይ የመጣሁት እዛ ስላስቸገሩኝ ምናምን ኦኬ የሚያስፈልገው ነገር ተርጎ ራሱ መደመጡ እስቲ ምሳ ስጡት ውሃ ሁሉ ነገር ቤት ሁሉ ተዘግቶ ይደረግና ምንድነው የመጣበት ምክንያት ተብሎ ያቺን መሬት ስለረገጥክ ብቻ እሺ አሁን በዛ ነው እንዴ አንተ መጀመሪያ ያገባው? ቢሆንማ መቼ እዚህ ትቀመጥና ተመልሼ እዚህ መስይቀመጥ ነበር። እሷን እድል አግኝቼ ቢሆን ልክ እንደነበረ ሰው እኮ ነው አይተኸው ነገር። አይ ከመመላለስ እኮ ዘመድ ትሆናለህ። አይ ቪዲዮ መመላለስ አለች አሜሪካ። አይ ቪዲዮ ላይ ታችሁት እኮ የኩባ ስደተኞች እና የአሜሪካ ስደተኞች ግብ አለ እና ውሃው ላይ ሆነው ሊያድሩ ሊውሉ ይችላሉ። መርከቡ እንደዚህ ወዲያ ወዲህ እያለ ከመርከቡ ላይ አልወረዱም። ስለዚህ ውሃው ላይ ናቸው ያሉት። መብት የላቸውም እነዚህ ሰዎች። አሁን ሲጨልም ወይ የሆነ ሲደረግ ዘለል ትልና ተሟሙተህ የአሜሪካ መሬት ድብብቆሽ እኮ አይደል ነው። በቃ የሆነ ፊልም እንደውም እኮ አለ አይ ጀርባህን በዱላ ምናምን የሚነረት ከዛ ሰዓት ጀምሮ የለም ብድግ ትደረግና it is the land of opportunity ልብስን አራግፍ እዛ አሸዋው ላይ አይተኛው አራግፍ እስቲ ከዛ ካራገፍኩ በኋላ ወንድሜ ስም ማን ነው ተብለህ ከየት ነው የመጣው እስኪ እዛ ጋር ተቀመጥ ምሳ አለ በርገር ነገር ላይ አሮ ምን ችግር አለ ኮካውሉ ነው ይችላል እንጂ ይሄ ሁሉ ተደርጎ ነው አሁን የዚህ የስፔኑ ላይ ስትመለከት የስፔን ፍርድ ቤትም አንድ ውሳኔ ሰጥቷል ነው የሚባለው። የስፔን ፍርድ ቤት በዛ በኩል እየዘለሉ የሚገቡ ስደተኞች አሉ እና ለስደተኞቹ ልክ እንደተያዙ እያነሱ ወደ ይመልሷቸው ወደ ሞሮኮ ወይ እስር ቤት ያደርጓቸዋል እና ይሄ ትክክል አይደለም ማለት ይሄ ነው ዛሬር አንድ ፍርድ ቤት ዳኛ ይሄን ወሰነ። እቺን አይተው ነው እቺ ዜና ተተርጉማ ሞሮኮ ስትደርስ ከተማው ላይ ሳይል ከተማው ላይ ደግሞ ተጠራርተው ሴቶቹስ እንዴት ነው የሚዘሉት እንዴት ነው የሚሮጡት ካለው ነገር አይበልጥብህም። አንዷማ ልጇን ይዛ እኮ ነው ልጁ ይዛ የምትሮጡ ግን በማስ እንዲጉዞ ለመጀመሪያ ጊዜ ይመስለኛል እንዲህ በብዙ ሺዎች አሁን ገባኝ። እኔ መቼም አድማጮችን በጣም ይቅርታ ነው የምጠይቀው። ችላ አልኩት ታውቃለህ፣ ችላ አልኩት እኮ ይኸውልህ። አሁን ከርዕሱ ባሻገር እንኳን ትገባለህ። አሁን እኮ አንተ የምትነግረኝ በራሴ እንዳፈር ያደረገኝ ነገር እኮ ነው። ፍርድ ቤቱ ነው ይሄንን ያመጣው። ፍርድ ቤቶች ደግሞ ፍትህ የሚበየንባቸው ነው። ታይዋን ዳኛውን ልዕልና ገብቶሃል። የሰው አታስርም አትመልስም። እዚች መሬት ላይ ከመጣው ጥያቄው ይደመጥ እኮ ነው ይሰሙ ለምን መጡ ለምን ተከራከሩ? እሱ እስኪሰማ እኮ 5 ዓመት ይፈጃል። በጣም የሚገርምህ ማነው ካናዳ በህገ ወጥ መንገድ ነው የገባኸው ተብሎ ክስ ይመሰርትባል። አንተ በቃ ገብታል እንደገባ አድርገህ ገብታል። አንዳንዶቹ እንደውም እኔ እንደምሰማ ፓስፖርቱን አብሮ ይወጣዋልና በኋላ ያወጣው እንጃ እኔ አላውቅም። ሀገር የለም ከየት ሀገር ነው የመጣው የሚለው አላውቅም። እንዴት መጣ በቃ አላውቅም። እንደዚህ መጣው ይላል ሲባል ምንድን ነው ኦኬ የሰውዬ ጉዳዩ በህግ መታየት አለበት። አሁን ግን መጠለያ ያስፈልገዋል፣ ምግብ ያስፈልገዋል። ደግሞ እዚህ ሀገር ላይ ለመኖር ቋንቋ መማር አለበት። የኪስያ ያስባልና እዚህ ሲስተም ውስጥ ትገባለህ። አሁን እየተጠራ ኬዝ በኬዝ እየተጠራ መጨረሻ ላይ ብዙዎቹ ዲፖርት ሲደረጉ ጊዜው ደርሶ ማለት ነው። ፕሮባብሊ 15 ዓመቱ ነው ኦልሬዲ በሀገራቸው ሞዛምቢክ ውስጥ አንድ ቤት ማነው ታንዛኒያ ደግሞ ትልቅ ዘመናዊ ጀልባ ገዝቷል። ኬዝ ውስጡ ነው እንደዚህ ነው የሚያደርጉትና ይሄን ቫልዩ ይሄንን ነገር እኮ ነው አሁን ከነ ዶናልድ ትራምፕ ማጋ አሁን ያመጡት ነገር። አሁን በተለይ ለስደተኛ በጣም መጥፎ የሆነ ውሳኔ ነው በዛ በኩል የመጣው። ግን አሁን እንትናም እየተቸገረች ነው የስፔን መንግስት አሁን ይሄንን በመወሰኑ የተነሳ ከአውሮፓዎችም ስጋት ላይ ናቸው ያሉት። ምክንያቱም ስፔን የገባ ሰው አውሮፓ እንደገባ ቁጥር ልክ ነው ተፍሎክሎ የትም ስፔን ገባ ህግ የሆነ ነገር ግን ማግኘት አለበት። እቺ በአውሮፓ ውስጥ ለመንቀሳቀስ ቪዛው ነው ቪዛው እሱን ያው ለህጋዊ ሰዎች ነው የሚያቀርበው የሸንገን ቪዛ። እነኚህ ግን ቤዚካሊ ስደተኞች ናቸው አይደል?
ያው የምትበላውና የምትጠጣው ስራው ከሌለ እኮ ስፔን የገቡ ሰዎች እኮ ፖርቱጋል የመሄድ ዕድላቸው ሰፊ ነው። በዛ በጨለማ ትሄዳለህ ምናምን ትሄዳለህ። ፖርቱጋል ምን የተለየ ነገር ክርስቲያኖ ሮናልዶ የፈጠረው ሌላ ስራ ከሌለ በስተቀር ለስራ ዕድላቸው ቋንቋም ችግር አለ። ፖርቱጊዝ ካልቻልክ እዛም ለመኖር አስቸጋሪ ነው። ስፔንም ተመሳሳይ ነገር አለ። ግን ትልቅ ሀገር ነው። ከፖርቱጋል አንጻር ካሰብከው ስፔን የተሻለ ሀገር ነው። ግን ዞሮ ዞሮ አሁን ከገቡት ሰዎች 50 ሺህ ሰዎች ገብተው ከሆነ 50 ሺህም ስፔን ሊኖር አይችልም። መልሷቸዋል ወደ 25 ሺህ የሚሆኑትን። ስለዚህ የፍርድ ቤቱን ሕግ አልጣሱም። ይሄ በእንትን የተደረገ ነው። እንደ መደበኛ የስደት ጉዞ እኮ የምትቆጥረው አይደለም። ይሄ ፍለድ እኮ ነው የሆነው። ታዲያ ፍላዱን መዝጋት ነው እንጂ በቃ የገባው አሁን የዛ ዳኛ ድጋሚ ወይ ራሱ ዳኛው ያስፈልጋል፣ አለበለዚያ ሌላ ዳኛ መሰየም አለበት። ፍላድን በተመለከተ የሚመለከት ፍላድም ቢሆን ነው ህገወጥ ነው። ስፔኖች ያደረጉት በአሁኑ ሰዓት ልጅም አጉራዘ ምክንያት ፍርድ ቤቱ እንትን ብሏል። ቁጥሩን አልወሰነም። አንድ ሆነ ለገቡ አላለም፣ ሁለት ሆነ። እነዚህ ገቡ 50 ሺህ ናቸው። ዝጋ እንዳይመጣ እዛ ጋር ወጣ 70 ሺህ እንዳይደርስ ዝጋ። ግን የአንድ አካባቢ ሰዎች አይመስሉም፣ ተጠራርተው ነውም እኮ ጫፍ ላይ ያለ ሞሮኮ ጠረፍ ላይ የሚኖሩ ሰዎች ናቸው። እንዴ የተዘጋጀማ መሆኑን የምታውቀው እኮ ልክ ፊሽካ ሲነፋ የሚደረግ ነገር አለ አይደል? አይቻቻል ጀምር የተባለ ነው የሚመስለው። እንዴት ተሻገሩት ውሃውን? በጀልባም አለ። ይሄ ደግሞ ጎማ ላይ ሆነው በነገራችን ላይ ሞት ሰዎች አሉ። ላይ ጎማ ማለት ይሄ የመኪና አይነት ጎማ አለ ላይ እንዳሰምጥ የሚያደርግ እንዳሰምጥ የሚያደርግ። በእሷም የመጡ ሰዎች አሉ። ከሱም አልፈው 14 ሰዎች ተመዝግቧል። እንዴት ታስወጣቸዋለህ እንደዚህ ሆነ የመጡትን? ግን ከተማዋ ጠባብ ነች ነው የሚባለው። በጣም ከአቅም በላይ ነው የሆነችው ከጉቡ በኋላ። እንግዲህ አንድ ቀን ለማደር እንኳን ብዙ ነገር ያስፈልገዋል ስደተኛ። እኔ ግን አሁን ያልገባኝ ነገር አውሮፓውያኖችን እንደዚህ እንደው ፊት ለፊት ማግኘት ቢቻል ማለት ነው ምንድን ነው እንዲህ ስልቹ ያደርጋቸው ስደተኛ ለመቀበል? ኢኮኖሚ ነው እየተናገረ ነው። ለስደተኛ ያለው ለምን ህልውናቸው አይናጋም? ስፔኖች አፍሪካ ውስጥ ስንት ዓመት ነበሩ በሰው ሀገር ምን እያደረጉ ስንት ዓመት ገዙ? ፖርቱጋል እኮ አፍሪካ እንኳን ስፔን የለችም እኮ ፖርቱጋል ነች ያለችው። እዛ ላቲን አሜሪካ ነው ስፔን ላቲን አሜሪካ ላቲን ውስጥ ጂኦግራፊ አንደ ጂኦግራፊ ፖርቱጋል እና ታንዛኒያ ምናምን ላቲን አሜሪካ እና ማን ነው አፍሪካ በእርግጥ በቅርጽ ይመሳሰላሉ። ግን አብዛኛው ስፔን ያለችው እዚያ ነው። ላቲን ዋናው እዛ ላይ ነው። ብራዚል፣ አርጀንቲና ምናምን እዚህ አፍሪካ ላይ ሁለት ሀገር ነው እንደውም ፖርቱጋል የገዛችው አንጎላንና ሞዛምቢክን። ሁለት ሀገሮች ናቸው ፖርቱጋል የገዙ። ሌላ የእንግሊዝና የፈረንሳይ ማን ነው እነሱ አሳሽ የሚሉት? ቀኝ ግዛት ቆርቋሪው ፖርቱጋል። የእሱ ታሪክ አሁን በአፍሪካ መነገር አለበት። ለእኔ ቫስኮ ደጋማ ለአፍሪካ ምንድን ነው? አፍሪካ መኖሯን ለመፈለግ እነሱ ሲሆን ቃኝ ናቸው። ቃኞች ናቸው። እኛ ስንሆን አገር አሳሽ፣ እኛማ አገር አጥፊዎች። በእውነት ነው የምነግርህ። አሁን የምንሰማቸው በዚህ በአውሮፓ እኔ ስለሌለው አላውቅም። በተለይ በዚህ በአፍሪካ ሰው ላይ በጥቁሩ ሰው ላይ አሜን ብለው ከመቀበል በስተቀር ሌላ አማራጭ የላቸውም እና በጣም ነው የሚገርሙት። ለማንኛውም ኢንተረስቲንግ ነው ይሄ። በጣም ኤግዞደስ የሚል አንድ ትልቅ ፊልም ሊወጣው አይችልም? የማን ነው? ቦብ ማርሊ እኮ ይሄን መሰለኝ ሙቭ እናድርግ ነው የሚለው። ቦብ ማርሊ ዘ ሪቨርስ ነው እየዘፈነ ያለው። ከዛ ከላቲን እዛ በቀኝ ግዛ ከነበረበት ወደ አፍሪካ እንመለስ እኮ አሁን አይ ቲንክ የዘፈን ሳያስፈልገን አይቀርም መሰለኝ። ሂሩት በቀለ ትግባና ካረጋጋችን በኋላ ቦብ ማርሊ እኮ ዛዮኒስት ነበር ብዬ በሙሉ አፌ እናገር። የለም ምነው አንተ ቦብ ማርሊን እኛ እናውቀዋለን። አፍሪካኒስት ነው። ህይወት ዛዮኒስትም ነበረ። የእስራኤሎችን ወደ ፍልስጤም የተደረገ የሚደረግ እንትን ይደግፍ ነበር። ዘፈን ላወጣልህ እችላለሁ። የዘፈነው ኦፍ ኮርስ ወደ አፍሪካ እንመለስን ነው የማውቀው ቦብ ማርሊ። ኦኬ፣ ስለዚህ እሱ ላይ እናወራለን። በጣም ጥሩ። እሱ በጣም ሬሌቫንት ነጥብ ነው። ለማንኛውም እነዚህን የገቡትን እንደ ስፔን ላይ ያሰንብትልን። በእውነት ያሰንብታቸው። የተወሰኑትም ቢሆኑ ሊቀሩ ጥሩ ነው። በእውነት ያሰንብትልን። አንድ 10 ዓመት
አንድ ስፔን ወደዚህ ስትመልሳቸው እንደኛን ስደተኞች ባዷቸውን መመለስ እኮ አልነበረባትም። ባዷቸውን ከሆነ የመለሰቻቸው ነገም ስጋት አለ መመለሳቸው። እንደው የሆነ ነገር አብሮ ይሄ ቅኝ ገዢዎች እኮ ላረጉት ነገር ወደዚህ አፍሪካዎች ውስጥ ላረጉት ነገር ሁሉ የሆነ ነገር መክፈል መቻል አለባቸው። መቋቋሚያ የሆነ ነገር ብቻ መድረግ አለበት። ስትጠይቃቸው እኮ ነው። አሁን ለምሳሌ አሜሪካ ውስጥ ጥያቄ ሲቀርብ እንቀሽቀሽ ያደርጓቸዋል። ያኔ በባርነት ጊዜ ሄዶ ይሄ ምንድነው በመጀመሪያ ደረጃ መሬታቸውን ለመቆጣጠር ጊንጡን ምንድነው የወባ ትንኙን ይሄን በሙሉ ያጠፋው በሲዮት ነው። በዚህ እንዲሞት ያኔ ሸንኮራ ስኳር ያኔ ስኳር ወርቅ ማለት ነው። አሜሪካ ስኳር የቀመሰችው በጥቁሩ ሰው ሸንኮራ አገዳ የቆረጠ ምርታው እሱ ተተምኖ እያንዳንዱ ጥቁር እንደው በቱት እንትን $1 ቢሊዮን አለው አሜሪካ። እሱን ይስጡት እኛ ጋር ይመጣል። ተመልሶ ማይመጣም ለማይመጣም ይመጣል። ገንዘቡን 1-2 ብለው ለእያንዳንዱ ጥቁር እድሜው 18 ዓመት ለሞላ ካሳ ያገኝ ሀብት ብለው ይስጡ። እዚህ አፍሪካ ውስጥ ቦታ ጠይቀው ነው የምነግርህ። ቦታ ጠይቀው ከአፍሪካ ህብረት ጋር ተደራድረው አንዲት ማለፊያ የሆነች ሰርቶ ማሳያ የሆነች የጥቁር ሀገር ሲነኳት ብረት የምትቆለምም እኔ መቼም ከቴክኖሎጂ ውጭ ሰው ለማለት ያስቸግራል። ብረት የምትቆለምም ራሷን የምትመግብ እና የሰው ልዕልና የተከበረባት ብሎ የሚደምጥ ጠፈር ላይ የምትወጣ እንደ ነጩ ሰው ሁሉ ዋይ ኖት እንደዛች አይነት ሀገር የሚፈጥሩባት እንደው እኛም ጥቁሮቹ ከተለያየ የሚሰደዱት ወደ አውሮፓ ከሚሰደዱ ወደ እሷ የደቡብ አፍሪካን ስላየው ነው። የደቡብ አፍሪካ ያመጣብን ደቡብ አፍሪካ ለዚህ ትንሽ ተስፋ የነበራት ሀገር ነች። አሁን ጥቁሮቹ ውጡልኝ ሆኗል። ከዚያም እኔ ስለ ደቡብ አፍሪካ ተስፋ ለመናገር አልችል። ያን ሰውዬ ካየሁ በኋላ ማንም ፖሊሲ አይዘው ምን አይዘው ከፊት ለፊት ሆኖ ጦር ይዞ ነው ውጡ እያለ የሚያባረው ነው። ይሄ በጣም ቁጭ ብለው መንግስት ይመለከታቸዋል። ንብረታቸውን እየገቡ የያዙትን ሰባብረው እንትን እያደረጉ ይሄዳሉ። እና ስታየው እነዚህም እንግዲህ ነጮች ናቸው፣ የአፍሪካ ነጮች ናቸው። ምኖች ናቸው? ነጮች ናቸው እዚህ ያሉት። የሞሮኮቹ ነጮች ያው አረብ ናቸው እኮ። ምንድን ነው እንዲያረጋ እዛ ኢኮኖሚ ያው እንግዲህ ኢኮኖሚ ችግር የመላው አፍሪካ ችግር ለምንድን ነው? እሺ ግን እነሱ አሁን አረቦች ናቸው አይደል? አምን ወደ አረብ ሀገር ለምን አይሰደድም? ወደ ማን ነው አጠገቡ ያለው? አልጄሪያም ራሱ አፍሪካ። ምንድነው ችግሩ ደግሞ? እነሱ ለማለፍ ችግር አለባቸው። አንዱ ቋንቋ ነው የሚናገረው፣ ተመሳሳይ ህዝብ ነው። ለምን ወደ ሳውዲ አረቢያ ሄዱ? እሱም የቅርበት ጉዳይ አለው። ግን ደግሞ አይ ዶንት ኖ እንግዲህ ፖለቲካል ችግራቸው ምን እንደሆነ ግን የምትቀርበው ያቺ ነች እና ገነቷም እዛ ነች ያለችው። እንደ ስፔን የሚቀርባቸው የለም። ግን በጣም ቅርብ ነው እሱ። እንዲህ በጣም እኮ ምሽት ላይ ያሉ ጫፍ ላይ ነው የስፔን ራሱ እኮ ከተማ ይታያል ብርሃኑ። ስለዚህ ሰው የሚሸሸው የነጩ ሰው ቫልዩ ማክበር አለበት። የሆነ ነገር አለ ገብቷል። ቅድም ያልከው ነገር እዛ መሬት ሲገባ ሰውነቱ ይከበራል፣ ሰውነቱ ይታወቃል። ራስ በሆነ መንገድ ራሱን እንዴት መኖር እንደሚችል የሚያግዙ ነገሮች ናቸው ያሉት። በዛ የተነሳ ነው ከሱ በፊት አባቱ ሄዶ ሊሆን ይችላል። ከሱ በፊት የሄዱት ህይወት መቆናጠር ስለቻሉ ያ ነው የሚያደርገን። በእውነት ነው የምነግርህ። ትናንትና 60,000 ሰው ገብቶሃል። ውሃውን በምንድን ያልከኝ በጎማ እያቋረጠ ሲገባ እኔ አውሮፓውያኖችም ቢሆን ዛሬ እንዲህ አይነት አሁን በመላው ዓለም በሽታ ላይ ነው። ይሄ ማጋ ምናምን የምትለው የበሽታ ውጤት ነው። ኢትስ ኖት እንትን አይደለም። ገብቶሃል። ይሄ በሰው ደም በሰው ላብ በሰው ገጽ የተጻፈ ለነጩ ሰው የተደረገ መዝሙር ነው አድርጌ ነው ቆጥሮ። በእውነት ነው የምነግርህ። ገብቶሃል። መፍጠር የሚችል አገር ነው። እነዚህ የገቡ ሰዎች ከሚወጡ ብዙ ነገር ታስባለና ይሄን በዚህ ደረጃ የሰው ልጅ የሚስበው ማግኔት ምንድን ነው? ይሄ አውሮፓ በዛ መንገድ ነው ማየት ያለባቸው። ኢትስ ኖት መርገምት አይደለም። 60,000 አፍ ለነሱ ተርፎ ወንዝ ነው የሚደፋው። አይ ስደተኛውን ቢሆን እኮ አውሮፓ ቢገባ እኮ ዝም ብሎ እንጀራ ቁጭ ብሎ የሚበላ ብዙም አትገኝም። ሰርቶ ነው አሁን የአውሮፓ ጎዳናዎችን የሚያጸዳው ማነው? ቆሻሻ የሚያነሳው ነው ማነው ብትል ስደተኛ ሲሰራም ታየው። አሜሪካም ይሄ ነው ያለው ነገርና
ስሙ ነው እንጂ ስደተኝነት የሀገር ኢኮኖሚ ቀጥ አድርገው ያዙ ናቸው እነዚህ ሰዎች። በተለይ እርሻ ልማት ላይ በዋናነት የሚሰራው ስደተኛው እና ሀገሪቱ አጠቃላይ ያለ ስደተኛ ሊቆሙ አይችሉ። የእነሱ መልቀቅ ነቅሎ መውጣትም እኮ የሀገሪቱን ኢኮኖሚ እኮ ይጎዳል። እኔ በእውነት እኔ መዝሙር ነው የምለው በእውነት በዚህ ወንዝ ጥሶ ህይወቱን መስዋዕት አድርጎ በየአራቱ አቅጣጫ ዓለም ሁሉ ወደ እሱ ለሚሄድ ኢንክሉዲንግ ሚድል ኢስት ነዳጅ እንደ ዋሚ የሚቀዳበት ቦታ ላይ ብዙ ሞሮኮ የዳት ነዳጅ ትንሽ ጫር የሚያደርጉት ታዲያ ይሄ ምንድን ነው? ይሄ ለሞሮኮ ሞት ነው። የትናንቱ ባላባቶች ተይዘዋል። እሱ ነው ችግሩ። ጨዋታው የባላባቶች ነው። እሱ ነጩን ሰው ስንቃወመው ስናወግዘው በአግባቡ ደግሞ ልናከብረው የሚገባ ነገር አለ። እዚህ ጋ ያለው አትራክሽን ምንድን ነው የሚለው ነው። ሂሩት ታረጋጋንና እንመለሳለን።